ፍሳቲዩብ እፍናቢ ቲዩብ የናንተው ሰብስክራይብ ያድርጉት። ለአይምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ ዕውቀትን ይገብዩ። ፍሳቲዩብ የርሰው ምርጥ ቤተሰብ። ፍሳቲዩብ ተከታታዮች በሙላው ዓለም ያላችሁ ሰላም ናችሁ? ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ ተመስገን፣ ደስ ይላል አለው። ሰላም እንደሆናችሁ ገምታለሁ። ሰላም ትሆናላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ለሌላ ጊዜ እንድትደርሳችሁ አብራችሁ ጀምሩ። መልካም የተለያዩ ቪዲዮዎችን ወደ እናንተ ሳቀርብ ቆይቻለሁ። አሁን ደግሞ ዛሬ አዲስ ነገር ይዤላችሁ እመጣለሁ ማለት ነው። ስለዚህ ይህንን ላይክ አድርጋችሁ ከወደዳችሁ ኮሜንት እንድታስቀምጡ። እንግዲህ በመንፈሳዊ ሕይወትም እንደዚሁም በሳይንሳዊ ሕይወት ውስጥ የተመረመሩና የሰው ልጆችን ሊጠቅሙ የሚችሉ ወደ ድንቅ ነገር የሚያሻግሩ በርካታ ነገሮችን የሚያስተካክሉ ነገሮችን እነግራችኋለሁ ማለት ነው። ስለዚህ እስከ መጨረሻው ቪዲዮን ተከታተሉት ማለት ነው። ድንቅ ነገር ታገኛላችሁ። በሕይወታችን ውስጥ ተግብረን ውጤታማ ልንሆንባቸው የምንችልባቸው ነገሮች 3 ነገሮችን እነግራችኋለሁ ማለት ነው። ስለዚህ እነዚህ 3 ነገሮች ህይወታችንን በደንብ ሊቀይሩት የሚችሉና እኛ እርግጠኛ ሆነን በደንብ ከሰራንባቸው ህይወታችን በደንብ ቀይረው ውጤታማ ሊያደርጉን የሚችሉ ድንቅ ነገሮች ናቸው። እነዚህ ድንቅ ነገሮች ስንተገብር ስንሰራ ህይወታችን ለመቀየር ስንነሳ በርካታ ነገሮችን ማስተካከል እንችላለን። ስለዚህ በርካታ ነገሮችን ለማስተካከል አንተ አንቺ ምን እየሰራህ ነው? ምን እየሰራሽ ነው? ምን እየሰራው ነው? ስለዚህ ራሳችን ምን እየሰራው ምን እያደረግኩ ነው? ህይወቴን በምን አይነት መንገድ ለመቀየር እየተገበርኩ ነው የሚለውን ማየት ያስፈልጋል ማለት። ስለዚህ የመጀመሪያው መጠየቅ ነው። ስለዚህ ህይወትህን ለመቀየር ምን እየጠየቅክ ነው? ምን እያደረግክ ነው? ምን እየጠየቅክ ነው? አንተ ውስጥህ ያለው ነገር ምንድነው የሚለውንስ ምን እየጠየቅክ ነው? ስለዚህ የጠየቅከውን ነገር አንተ ምን እየጠየቅ እንደሆነ ራስ ልታጤን ይገባል። ስለዚህ የምትጠይቀው ነገር በትክክለኛው መንገድ ልትቀበለው የምትችል መሆን አለበት ማለት። ስለዚህ የምትጠይቀው ነገር አንተን ህይወትን ሊያሻግር የሚችል። ስለዚህ እኔ ምን እየሰራሁ ነው? ምን እየተገበርኩ ነው? ምን እያደረግኩ ነው? እንዴት እየተንቀሳቀስኩ ነው? ህይወቴን ለመለወጥ ምን እየሰራሁ ነው? ስኬታማ ያደርገኛል ወይ? ስኬታማ የማያደርገኝ ከሆነ ምን ባስተካክል ይሻለኛል? የቱ ጋር ነው የተሳሳትኩት የሚለውን ነገር መጠየቅ መቻል አለብህ። ያንን ነገር ስትጠይቅ ህይወትን ትራንስፎርም ጠይቁ ይሰጣችኋል፣ ፈልጉ ታገኛላችሁ ተብሏል። ስለዚህ መጠየቅ አንዱ አንተ ፈጣሪህን የምትጠይቀው ነገር ሊያደርግልህ የሚችለውን ነገር ጠይቃለህ። እንደዚሁም ደግሞ ሊደረግልህ የምፈልገውን ነገር ማመስገን ያለብህን ነገር ታመሰግናለህ። ህይወትን ልቀይርበት የሚችልበትን ነገር ጠይቃለህ። አንተን ራስን ግን ምን እያደረግኩ ነው? ምን እየሰራው ነው? ጊዜን እንዴት እየተጠቀምኩ ነው? ወዴት እየሄድኩ ነው? ምን ባደርግ ነው በአጭር ጊዜ ይህንን ማከናውነው? በመካከለኛ ጊዜ ይህንን ማከናውነው? በረጅም ጊዜ ይህንን ማከናውነው የሚለውን ነገር በደንብ ልታይ ይገባል ማለት። እሱን አይተ ጠይቀ መነሳት መቻል አለብህ ማለት። ሁለተኛው ማመን ነው። ሁለተኛው የምታምነው እንዴት ነው? የጠየቅኩትን ነገር እኔ ማሳካት እንደምችልና ፈጣሪ ሊረዳኝ ሊያግዘኝ ሁልጊዜ ዝግጁ እንደሆነ፣ የማያዳላ እጁ ሰፊ ባለጸጋ አባት እንደሆነ ያንን ልታምን ይገባል። አምነህ ስትተገብር ስትሰራ ስኬታማ መሆን ትችላለህ። ስለዚህ ላመነ ሁሉ ይቻላል። ላመነ ሁሉ ስለሚቻል አምነህ ልትሰራ ይገባል። የምትሰራውን ነገር የምታደርገውን ነገር ከፈጣሪ ጋር የማያለያይ የማያቆራርጥ ኃጢአት ካልሆነ ልተገብርና ልትሰራ ይገባል። ስለዚህ ከኃጢአት ውጭ የሆነውን ነገር በሙሉ በደንብ ሰርተህ ልትለወጥበት የምትችልበት ከሆነ በደንብ ልትሰራና ልትለወጥበት ይገባል። ስለዚህ ስታምን ሁሉን ነገር እንቀሳቀስ ማድረግ ትችላለህ ማለት። ስለዚህ እምነት ሊኖር ይገባል። በፈጣሪ እምነት ሊኖር ይገባል። በአንተ እምነት ሊኖር ይገባል። አንተ ጋር ውስጥ እምቅ አቅም አለ። ፈጣሪ የሰጠ እንደዚህ እንደ ጣት አሻራ የተለየ ማንነት ለዚህ ምድር የምታበረክተው ድንቅ ነገር የተሰጠ የሰው ልጅ ነህ። የሰው ልጅ ደግሞ እምቅ አቅም አለው። እምቅ አቅሙን አውጥቶ መጠቀም የሚችልበት ድንቅ ነገር ያለው መሆኑን አምነህ ልትሰራ ይገባል። ይህንን አምነህ ስትሰራ ብዙ ነገሮችን ማስተካከል ትችላለህ። ብዙ ነገሮችን ለማስተካከል ለእኔ፣ ለአንቺ፣ ለአንተ ጊዜ ተሰጥቶናል። ስለዚህ ጊዜያችንን በአግባቡ እንጠቀም። አምነን
ጊዜያችንን በአግባቡ ልንጠቀም ይገባል ማለት። ስለዚህ ሌላው ደግሞ ሶስተኛው የተሰጠህን ነገር፣ የጠየቅከውን ነገር፣ ያመንከውን ነገር፣ የፈለግከውን ነገር፣ የምትሻውን ነገር፣ ህልምህን፣ ራዕይህን፣ ዓላማህን እንደተቀበልክ ምን ማድረግ አለ? መቀበል መቻል አለብህ። ስለዚህ ምን እየዘራህ ነው? የዘራኸውን ነገር እንደምትቀበለው፣ እንደምታገኝ፣ እንደምትሰራ፣ እንደምትለወጥ፣ ስኬታማ እንደምትሆን፣ ውጤት እንደምታመጣ፣ ጥሩ ደረጃ ላይ እንደምትደርስ አምነህ ሰርተህ መቀበል መቻል አለብህ። ስለዚህ ለመቀበል ታዲያ ጊዜ ያስፈልጋል። ጊዜ መስጠት አለብህ። ዛሬውኑ ጠይቀህ፣ ዛሬውኑ ሰርተህ፣ ዛሬውኑ በአንድ ጊዜ ውጤት አትፈልግ። ውጤት ማምጣት የምትችለው በተከታታይ አንተ ራስ ላይ በደንብ ሰርተ ህይወትን ለመቀየር በደንብ ራስ ላይ ኢንቨስት አድርገህ ሰርተ ከዛ ውጭ ደግሞ አንተ በደንብ ማለት የሚፈልገው ነገር ላይ በደንብ ስትሰራ በትኩረት ሁሌ በወጥነት ስትሰራ ትለወጣለህ ማለት። ይህንን ለማድረግ አምነህ የጠየቀው ነገር እንደሚሳካልህ፣ እንደምትቀበለው፣ እንደምታገኘው እርግጠኛ ልትሆን ይገባል ነው። ስለዚህ እርግጠኛ ሆነ ይህንን ነገር ስትሰራ ትለወጣለህ ማለት። ስለዚህ መናገር፣ ማሰብ፣ መስራት ብቻ አይደለም። ስለዚህ አንተ ልታደርገው እንደምትችለው ወደ ውስጥ የጥሞና ጊዜ ለራስ ሰጠ፣ ከራስ ጋር ተነጋግረ፣ ከፈጣሪ ጋር ኮኔክት አድርገ፣ በምስጋና ኮኔክት አድርገ ህይወትህን መቀየር የምትችልበትን ድንቅ ነገር ተቀብለ ህይወትህን ለአንዴና ለመጨረሻ ጊዜ ልትቀይር ይገባል። ህይወትን ለአንዴና ለመጨረሻ ጊዜ ለመቀየር ታዲያ ጊዜው አሁን ነው። አሁን ጀምር፣ አሁን ስራ። አለፈ የሚባል ነገር የለም። አለፈ የሚባለው ነገር ምንድነው? አንተ በህይወት ከሌለ ብቻ ነው። ስለዚህ አሁን ጀምረ የምፈልገው ነገር ላይ መድረስ ትችላለህ። የምፈልገው ነገር ላይ ለመድረስ ታዲያ አንተ ምን ልታደርግ ይገባል? ልትጠይቅ ይገባል። ምን እያከናወንኩ ነው? ምን እየሰራው ነው? ምን እየተገበርኩ ነው? ምን እያረኩ ነው? ምን ባረግ ወደፊት ሄዳለሁ? ምን አስተካክላለሁ? ምን አይነት ውጤት አመጣለሁ? እንዴት ስኬታማ ሆናለሁ? የሚለውን ስኬታማ ሰዎች የሄዱበትን መንገድ ተከትለ ስኬታማ የምትሆንበትን ነገር ለራስህ ተግብረ ውጤታማ መሆን መቻል አለብህ። እምነትህን ደግሞ መፈተሽ አለብህ። እምነትህን ፈትሸ ላመነው ይቻላል ስለሚል ምንድነው እምነቴ? ምንድነው የያዘኝ ብሎክ አድርጎ የያዘኝ ነገር ምንድነው? ስለዚህ ምን አይነት ነገር ብቀይር ህይወቴን እቀይራለሁ የሚለውን ነገር ልታይ ይገባል ነው። ሌላው ደግሞ የጠየቀውን ነገር እንደምትቀበል ማመን መቻል አለብህ። እነዚህ ሶስቱ ነገሮች በጣም ወሳኝ ናቸው። ትጠይቃለህ፣ ታምናለህ፣ ትቀበላለህ ማለት። ስለዚህ ስትጠይቅ ጠይቀ የምትዘራው ዘር አለ። የዘራው ዘር ፍሬ ያፈራል። ፍሬ አፍርቶ ወደ አንተ ህይወት መጥቶ ህይወትን የሚቀይርልህ ድንቅ ነገር ያለው ታዲያ ውስጥ ነው። እንደዚህ እንደ ጣት አሻራ የተለየ ማንነት ያለ ብዙ ነገር መቀየር የምትችልበት ነገር ያለው ውስጥ ነው። ውስጥህን በደንብ ልታነብና ልትገነዘብ ይገባል ማለት ነው። በሌላ ጊዜ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ። ሰላም ሁኑልኝ። ሰብስክራይብ ማድረግ እንዳትረሱ። ፍስሐ ቲዩብ፣ እፍናቢ ቲዩብ የእናንተው። ሰብስክራይብ ያድርጉት። ለአእምሮ ምግብ ያግኙ። ሰብስክራይብ አድርገው ተከታትለው ምርጥ እውቀትን ይገብዩ። ፍስሐ ቲዩብ የእርስዎ ምርጥ ቤተሰብ